ሰላም ስለ የሲላና የበጎ አድራጎት ድርጅት ትንሽ ልበላችሁ። የሲላና የበጎ አድራጎት ድርጅት ከ5200 በላይ ቤተሰቦችን ይዞ እየተንከባከበ የሚገኝ ድርጅት ሲሆን ከዛም ውስጥ እንግዲህ ወደ 70% ደግሞ አባት የሌላቸው የቲም ልጆች ናቸው። ታዲያ ከዛ በተጨማሪ ምስኪኖችንና አቅመ ደካማ አረጋውያንንም ይዞ ይገኛል። የሲላና የበጎ አድራጎት ድርጅት በርካታ ስራዎችን እየሰራ የሚገኝ ድርጅት ነው። ታዲያ ከነዛም ውስጥ በጥቂቱ ለመጥቀስ ያክልም የውሃ ጉድጓድ ቁፋሮችን ያደርጋል። በተለያዩ የሀገራችን ክፍሎች ላይ በመዘዋወር እስካሁን ድረስ እንግዲህ ከ380 ቦታዎች በላይ የውሃ ጉድጓድ ቁፋሮ አድርጎ በእጅ ፓምፕና እንዲሁም ደግሞ በምንጭ ለነዋሪዎች አሰርቶ አስረክቧል። ከዛ በተጨማሪም የሲላና የበጎ አድራጎት ድርጅት የልብስ ባንክ አለው። የልብስ ባንክ ስንላችሁ ደግሞ ምንም አይነት ልብስ እንቀበላለን። በዚህ የልብስ ባንክ ላይ እንግዲህ ወደ ክፍለ ሀገር ልብስ ለሚያስፈልጋቸው ሰዎች እንዲሁም ደግሞ እዚሁ ከተማችን ላይ ልብስ የተቸገሩ ጎዳና ላይ ያሉ ሰዎችንና እስር ቤት ረጅም ዓመት ለተፈረደባቸው ሰዎች በማበርከትም የልብስ ባንኩ ስራዎችን እየሰራ ይገኛል። ከዛ በተጨማሪም በርካታ ስራዎች አሉት። ሌላው ደግሞ የሲላና የበጎ አድራጎት ድርጅት እየሰራ የሚገኘው ስራ የቲሞችን በመንከባከብ ሂደት ላይ ደግሞ በየጊዜው ለየቲሞች እናት እንዲሁም ለምስኪኖችና ለአቅመ ደካማ አረጋውያን የአስቤዛ ስጦታዎችን እንዲሁም ደግሞ ዘወትር ቅዳሜ የሰደቃ የምገባ ፕሮግራም ያደርጋል። ከዛ በተጨማሪም እንግዲህ እናንተ ሰደቃ ሀቂቃ ሲኖራችሁ እንዲሁ የሰደቃና የሀቂቃ ፕሮግራማችሁን ለሲላና ቤተሰቦች ማድረግ ትችላላችሁ። የሲላና የበጎ አድራጎት ድርጅት ከዛ ባለፈም ለኢድ እንግዲህ ለልጆች ሙሉ አልባሳት አድርጎ እናንተም በዚሁ በሶሻል ሚዲያ ላይ እንደተከታተላችሁት እምነታችን ነው። ከዛ በተጨማሪም ደግሞ ለእናቶች እሷስ ማናላት በሚል ለእናቶች ሙሉ አልባሳት ለአረፋ ዝግጅት ላይ ይገኛል። በሱም እንግዲህ እንድትሳተፉ ጥሪያችንን እያቀረብን እንገኛለን። ታዲያ የአንዲት እናት ሙሉ አልባሳት 5000 ብር ሲሆን እናንተም በእናታችሁ በቤተሰቦቻችሁ በመነየት አንዲት እናትና ከዛ በላይ ማስደሰት ትችላላችሁ። ታዲያ እነዚህ ከሲላና ጥቂት ስራዎች መካከል ናቸው። ሁልጊዜም ቢሆን መታችሁ ጎብኙን ስንል እኚህንና ሌሎች የሲላና የበጎ አድራጎት ድርጅት እየሰራቸው የሚገኙ ስራዎችን እንድታዩን በመፈለግ ነው። ከዛ በተጨማሪም እናንተ መታችሁ ደግሞ በአካል ማየት የማትችሉ በዚሁ ሶሻል ሚዲያችን ላይ በምንለቅላችሁ ቪዲዮዎች የሲላና የበጎ አድራጎት ድርጅት ምን ስራዎችን እየሰራ ነው የሚለውን መከታተል ትችላላችሁ። እንዲሁም ደግሞ ባዩ ላይ በምናስቀምጥላችሁ ሊንክ ገብታችሁ በመመዝገብ አባል ቤተሰብ መሆንና ለነዚህ አይተሞች መሳኪኖችና አቅመ ደካማ አረጋውያን የደስታ ምንጭ መሆን ትችላላችሁ። የሲላና የበጎ አድራጎት ድርጅት